ይሄ እኮ የውጭ ሀገር ፊልም ስታንዳርድ ኳሊቲ ያጋናንኩ ሊመስል ይችላል፣ ግን ካላያችሁት ኦ ማይ ጋድ። እሺ ሳሞን ዜማስ አዲስ ክሊፕ ለቀዋል። የሳሞን ዜማስ ክሊፕ የትኛውንም ቪዲዮዎቹን ወይም የትኛውንም ዘፈኖቹን ብትመለከቱ ዘፈን አይመስሉም፣ ፊልም ነው የሚመስሉት። እና አሁን ደግሞ የሰራው ክሊፕ በኢትዮጵያ ፊልም ታሪክ ታይቶ የማይታወቅ የኢትዮጵያን ፊልም ኢንዱስትሪ ወደፊት እንዲጓዝ ተጽዕኖ ሊያሳድር ይችላል ብለን የገመትነውን አንድ ቪዲዮ አብረን ሪያክት የምናደርግ ይሆናል። በቀጥታ ወደ ቪዲዮ እንሄዳለን። ንገሯት ይላል። እሺ ሳሞን እሺ ኦኬ ቤላ ማን ነበር? ቤላ ይና ስለኛ አይደለም እናቀታለን፣ በደንብ እናቀታለን። እሷ ሰላም ብላ ሄደች፣ ግን ብቻውን ነው ሳሎን ውስጥ። ኢት ቶኒ ስታርክ፣ የኢትዮጵያ ቶኒ ስታርክ እና በእኛ ሀገር እንደዚህ አይነት ፊልም ላይ ሁላ እናያለን። አይተናናቅ ነው ኮምፒውተር ላይ ቀለበቱን ሲበይድ መብረቅ ነገር ሲወጣ ለገድስ ይሄ በጣም የፊልም ማይንድ ይጠይቃል። እንደዚህ አይነት ቪዲዮ ለመስራት አፍተር ኢፌክትሱ በጣም ጽድቅ እግዚአብሔርን ሳሞን ዜማስ ፊልም ካልሰራ ወይም እንዲሰራ ካላደረጉት በጣም እንደዚህ ነገር አይተናቃለን። ይሄ እኮ ቪዲዮ ጌም ኳሊቲ ነው። ይሄ እኮ የውጭ ሀገር ፊልም ስታንዳርድ ኳሊቲ ነው። ኦ ማይ ጋድ ብሮ ማይ ጋድ ሌላ ቨርቹዋል ዓለም ውስጥ ነው የገባ ነው። ገብቷችኋል? ቨርቹዋል ዓለም ውስጥ ያለው የልጄስ መሪ ተዋናይ ናቸው። እከፍላለሁ ይበሩ ስማቸው ጠፋ። ቤላ ያለች መሀል ላይ። ስለዚህ ውድድሩ በእሷና በሱ መሀል ነው የሚለው ነገር ካሲኖ ቤት ናቸው፣ እየቆመሩ ነው። ግን የሚቆምሩት ይመስለኛል ያው ሁለት ኪንግ አለው። ልጅቷ ደግሞ በሱ በኩል ናት። ጄና 6 ቁጥር ያለው ተበላሉ። ሁለት ኪንግ አይ ቲንክ አላውቅም። ያላቸውን ገንዘብ በሙሉ አስገቡ። እሷ በዛ ሳይድ ተበላት ማለት ነው። የአዲስ አበባ ተምጫፋ አያችሁ፣ የቀለበቷ ኢፌክት ቢሆን በመብረቅ ቀየራት ብሮ። ሉክ አት ዲስ እንዴት እንደሚያምር አይን ፍጥጥ፣ ተበሳጨ፣ ተበላ። ሉክ አት ዲስ ይሄ ማስተርፒስ ነው። በግድ አትሄጂም ነገር ቅድም ሳያት የነበረችው ሞቷል። በጣም የሚገርም ሉክ አት ዲስ። እዚህ ጋር ያለው ነጸብራቅ ተመልከቱት፣ ከተማውን ተመልከቱት። ይሄንን ሲኒማቶግራፊ እያያችሁ ነው። ከላይ ያለው ብርሃን፣ ከጎን ያለው ጨለማ፣ አት ዘ ሴም ታይም እነዚህ ሮዝ የሚፈጥሩት ኮንትራስት፣ እሱ ከጨለማ አንጻር ያለው ኢትስ ሶ ቢዩቲፉል። እነዚህ 4 ነጥቦች አድ ዴፕስ በጣም የሚደነቅ ብቻዋን በምሽት እያለቅ ዋት ለወደ ብቻ የምትሄደው ንገሯት የሳይ ይሄ ክሊፕ በጣም ጸደይ ነው። እያጋናንኩ ሊመስል ይችላል፣ ግን ካላያችሁት ሳሞን ዜማስ ጋር ሄዳችሁ ንገሯት የሚለውን ክሊፕ ተመልከቱ። ኢትስ ሶ ፊውቸሪስቲክ። ለእኛ ሀገር እንደዚህ አይነት ነገር አይቻላል ከነጭራሹ። ዩት ቤት ብራ ዩት የሆነ እዚህ ጋር ሀይቅ አለ፣ እዚህ ጋር ተራራ አለ፣ እዚህ ጋር ዛፍ አለ። ከዛ ቤቱ እዚህ ጋር ከላይ ግሎ እያደረገ ነው። በጣም ነው የሚያምር። ይህን ሰውዬ ባካችሁ ፊልም አሰሩልን። ሳሞን ዜማስ ያለበት ፊልም ይሰራ። እሱ የያዘው ቲቪ እንደዚህ አይነት ፊልሞችን የምናየው ከሆነ የእኛ ሀገር የፊልም ኢንዱስትሪ አንድ እርምጃ ያራምዳል ያስባለሁ። ለቻናል አዲስ ናችሁ ሜክ ሹር ዩ ሰብስክራይብ። ያላችሁ ኔክስት ታይም ይመቻችሁ።